ሰላም የኢትዮ ስትሪም ቤተሰቦች፣ አሁን የደረሰን ልዩ መረጃ አለን። ቀጥለን እናቀርበዋለን። ከደቡብ ሱዳን የመጡ የሙርሌ ጎሳ ታጣቂዎች በጋምቤላ ክልል ባኞሃ ዞን ዲማ ወረዳ በሚገኝ ቦታ ላይ በከፈቱት የደፈጣ ተኩስ ጥቃት 6 ሰዎች መገደላቸውን የወረዳው አስተዳደርና የፖሊስ ኃላፊዎች ለኢትዮጵያ ኢንሳይደር ተናገሩ። በትናንትናው ዕለት በጠዋት በተፈጸመው በዚህ ጥቃት በ9 ሰዎች ላይ ጉዳት መድረሱን መመልከታቸውን በአካባቢው የሚገኙ የሕክምና ባለሙያ ገልጸዋል። የሙርሌ ጎሳ ታጣቂዎች ጥቃቱን የሰነዘሩት ከዲማ ወረዳ 39 ሰዎችን አሳፍሮ ወደ ጎግ ወረዳ ሲጓዝ በነበረ የህዝብ ማመላለሻ አውቶቡስ ላይ እንደሆነ የወረዳው ፖሊስ አዛዥ ረዳት ኢንስፔክተር ኡታክ ሜዶ ለኢትዮጵያ ኢንሳይደር ተናግረዋል። የህዝብ ማመላለሻ አውቶቡሱ የደፈጣ ጥቃት የተሰነዘረበት ከዲማ ከተማ 45 ኪሎ ሜትር ርቀት ተጉዛ አቻና እና 45 በተባሉ ቀበሌዎች መካከል በደረሰበት ወቅት እንደሆነ የፖሊስ አዛዡ አስረድተዋል። ታጣቂዎቹ በአውቶቡሱ ላይ ተኩስ በከፈቱበት ወቅት መሳሪያ የያዘ ተሳፋሪ መልሶ በመተኮስ አጸፋውን መመለሱን ረዳት ኢንስፔክተር ኡታክ አመልክተዋል። በተኩስ ልውውጡ አንድ ታጣቂ መገደሉን የፖሊስ አዛዥ ጠቁመዋል። በታጣቂዎቹ የደፈጣ ጥቃት የአውቶቡሱን ሹፌር ጨምሮ የ6 ሰዎች ህይወት ሲያልፍ በ6 ሰዎች ላይ ጉዳት መድረሱን ጨምረው ገልጸዋል። ከጥቃቱ በኋላ 9 ሰዎች ጉዳት ደርሶባቸው ወደ ዲማ ጤና ጣቢያ መምጣታቸውን በሕክምና ተቋሙ የሚሰሩ አንድ የጤና ባለሙያ ለኢትዮጵያ ኢንሳይደር አረጋግጠዋል። ከተጎጂዎቹ መካከል 3ቱ ለተሻለ ሕክምና ወደ ሚዛን አማን ሆስፒታል መወሰዳቸውንም ተናግረዋል። የትናንቱን ጥቃት የፈጸሙት ሲቪል የለበሱ የሙርሌ ጎሳ ታጣቂዎች ናቸው ሲሉ የዲማ ወረዳ ፖሊስ አዛዥ ወንጅለዋል። ከደቡብ ሱዳን የሚነሱት እነዚህ ታጣቂዎች ከዚህ ቀደምም ድንበር አቋርጠው ወደ አካባቢ በመግባት በወረዳው ነዋሪዎች ላይ በተደጋጋሚ ጥቃት ሲያደርሱና ከብቶቻቸውን ሲዘርፉ መቆየታቸውንም አስረድተዋል። የዲማ ወረዳ አስተዳዳሪ አቶ ኡጁሉም በወረዳው ስር በሚገኙ በተለያዩ አካባቢዎች ተመሳሳይ ጥቃቶችን ሲፈጽሙ መቆየታቸውን ማረጋገጫ ሰጥተዋል። ከ2 ወራት በፊት በናምካዶ ቻሞ እና ኡጆዋ ቀበሌዎች የተፈጸሙ ጥቃቶችን በማሳየነት የጠቀሱት የወረዳው አስተዳዳሪ በዚህም ጊዜ የሰዎችን ሕይወት ማለፉን ለኢትዮጵያ ኢንሳይደር ገልጸዋል። የትናንቱን ጥቃት ተከትሎ የአካባቢው ሚሊሻዎች ታጣቂዎቹን ተከታትለው ለመያዝ ያደረጉት ሙከራ አለመሳካቱንም አቶ ኡጁሉ አመልክተዋል። የዲማ ወረዳ ፖሊስ አዛዥ በበኩሉ ጥቃቱ ወደ ደረሰበት ቦታ የፖሊስ ኃይል ማሰማራቱን አስረድተዋል። የሙርሌ ታጣቂዎች በዲማ ወረዳ ላይ ጥቃቱን የሰነዘሩት የጋምቤላ ክልል ርዕሰ መስተዳደር አለሚቱ ኦሙዶ እና ሌሎች የክልሉ ከፍተኛ አመራሮች ወደ አካባቢው ከቀኑ ከአንድ ቀን በኋላ ነበር። ርዕሰ መስተዳደሯ ባለፈው ሳምንት አርብ እና ቅዳሜ ጠዋት በዲማ ወረዳ ካሳለፉ በኋላ በዚያኑ ዕለት ከሰዓት ወደ ሚዛን ከተማ አምርተዋል።